ውዶችዬ። እንግዲህ ዛሬ ደግሞ በጣም ሰነፍ ለሆነ ሰው እንደገና ደግሞ ጊዜ ለሌለው ሰው የሚሆን በጣም ጤናማ የሆነ የቁርስ አሰራር ነው ማሳያችሁ። ይሄ ለቁርስ ብቻ ሳይሆን ፍሪጅ ውስጥ ተቀምጦ ከዛም በኋላ 1-2 ቀንም 3 ቀንም የሚበላ ነው ማሳያችሁ እና በተለያየ መንገድ ይሰራል ይሄ አሰራር ማለት ነው። እኔ ዛሬ ማሳያችሁ በሶያ ሚልክ ነው የምሰራው እና በቃ ጾም ሰዓት ላይ የምንጠቀመው ነው እና ጾም ያልሆነ ጊዜ ብዙ ነገር ዮጋት፣ ወተት ምናምን ጨምረን መስራት የምንችለው ነው እና እጅግ በጣም ቆንጆ ነው፣ ትወዱታላችሁ። እንግዲህ የመጀመሪያ ያለኝ የምጨምረው ዋናው ነገር ቺያ ሲድ ነው። ይሄ ቺያ ሲድ በጣም ቆንጆ ጤናማ የሆነ ሲድ ነው። ብዙ ጊዜ እንደውም ብንጠቀመው እጅግ በጣም ቆንጆ ነው ለጤና። ይሄ እንግዲህ እንደምታዩት አንድ ትልቅ ማንኪያ ነው። ይሄ በዛ ነው ያረኩት። 2 አደርጋለሁ። እጅግ በጣም ቀላል፣ በዛ ላይ ደግሞ ጤናማ የሆነ ምግብ ነው። ራሱ ለሰውነት ክብደት ራሱ የሚረዳ ነው። ብዙ ጊዜ ስፖርት የሚሰሩ ሰዎች ይሄን እንዲበሉና እንደ ስናክም እንደገና ደግሞ ቁርስም ሰዓት ላይ እንዲመገቡት ይመከራል ማለት ነው። ሶያ ሚልክ አለ። ሶያ ሚልኩን በግምት ነው የምጨምረው። ትንሽ ከቺያ ሲዱ ከፍ ማለት አለበት በደንብ እንዲያረጥበው ማለት ነው። ከዛ እዚህ ላይ የሚጨምረው ማር ነው። ማር ጨምራለሁ። በቃ ሌላ ነገር ምንም አናደርግም። አሁን ይሄንን እንደዚህ እንደተዘፈዘፈ ፍሪጅ ውስጥ እናሳድረዋለን ማለት ነው። ይሄ ተብላልቶ ቺያ ሲዱ ሲያድር እንዴት ሆኖ እንደሚያድር እንግዲህ ታዩታላችሁ ማለት ነው። እንግዲህ ውዶች ይሄው ፍሪጅ ውስጥ አሳድሬው የላችሁ ጠዋት ላይ ይሄንን ይመስላል። እዩት እንዴት እንደሆነ። ያው በጣም እንትን ብሏል። ቺያ ሲዱ በጣም ረጥቦ ሶፍት ሆኗል። አሁን ለመበላት የተዘጋጀ ሆኗል ማለት ነው። እንዴት ነው ለመበላት የማዘጋጀው? እዚህ ጋር ያዘጋጀዋቸው 2 እንትኖች አሉ፣ ግላሶች አሉ፣ ብርጭቆዎች። እንግዲህ ይሄ እንደምትፈልጉት በፈለጋችሁት ነገር እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ። እኔ እንደነገርኳችሁ አሁን የሰራሁት የጾምን ነው። ጾም በጾም ሰዓት የሚበላ ማለት ነው። ወተት ዮጋት ምናምን የሌለው ማለት ነው። እጅግ በጣም በጣም ጤናማ ነው ቺያ ሲድ። ከዛ በዚህ ላይ የምንጨምረው ምንድነው የተቆራረጡ ፍሩት። እዚህ ላይ ፍሩት ጨምሩ፣ ማንኛውንም ፍሩት መጨመር ይቻላል። እኔ እዚህ ጋር ያዘጋጀሁት የባናና እና ስትሮበሪ የተቆረጡ ስትሮበሪዎች ናቸው ማለት ነው። ላይ የፈለጋችሁ ብሉበሪ፣ አፕል የተቆረጠ ማንኛውንም የፈለጋችሁት እናንተ ምርጫዬ ነው የምትሉት ማንጎ ማድረግ ይቻላል።
ፓፓዬ እኔ ቴስቱን ወደው ነው የምትሉትን ማድረግ ትችላላችሁ ማለት ነው እዚህ ላይ ከዛ በመጨረሻ ደግሞ የምታረጉት ትንሽ በጣም ትንሽ ማር ትጨምሩበታላችሁ ድጋሚ ማለት ነው። በጣም ቀላል እጅግ በጣም በቀላሉ አዘጋጅተን የምንመገበው ነው ይሄ ማለት ነው ውዶችዬ። እንግዲህ ይሄን ይመስላል በጣም ጤናማ ምግብ ግን በቀላሉ ልንበላው የምንችለው ሽንኩርት መክተፍ የሆነ መጥበስ ምናምን ሳያስፈልገን ማታ ዘፍዝፈነው አድረነው ፍሩት ቆርጠን ማር አድርገን መጠቀም ማለት ነው ውዶችዬ። እና ይህን ይመስላል። ሰርታችሁ ሞክሩት፣ በጣም ትወዱታላችሁ። ሀሳብ አስተያየት ለምትሰጡኝ ለምትደግፉኝ በሙሉ እጅግ በጣም አመሰግናለሁ። መልካም ጊዜ። ባይ ባይ። በጣም ቆንጆ ማጣፈጥ ምግብ ማስፈልግ ራሱ በዚህ መዋል ይቻላል። ቆንጆ ቁርስ